ከ14 ዓመት መለያየት በኋላ አርቲስት ገነት ንጋቱና አርቲስት ሙሉጌታ ጀዋሬ ዛሬ በዕለተ ትንሣኤው በልጆቻቸውና በጓደኞቻቸው በዘመድ አዝማድ ፊት ለፊት በድጋሜ ተሞሽረዋል። ውድ የዳጉ አዲስ ቤተሰቦች፣ እኛም ዛሬ በሰርጋቸው ዕለት ምን ተናገሩ፣ ምን ተፈጠረ የሚለውን ነገር ዘለቅ ብለን ወደ ውስጥ እናያለን። እናንተም ላይክ፣ ሰብስክራይብ በማድረግና ቀጣይ ቪዲዮዎች ወደ እናንተ እንዲደርሱ የደውል ምልክቷን በመጫን ቤተሰብ እንድትሆኑ ስንል እንጋብዛለን። ሁለቱም በማልቀስ ደስታቸውን የገለጹ ሲሆን ሁሉም ነገር ለፈጣሪ ሰጥተን ድጋሚ ትዳርን አንድ ብለን ጀምረናል ያሉት ጥንዶች መልካም ምኞታችሁን ተመኙልን ብለዋል። አርቲስት ገነት ንጋቱ በድጋሚ በጸሎት አስቡን፣ ይህው በትንሣኤው ዕለት በልጆቻችን ፊት ድጋሚ በሰርግ ተጋብተናል፣ መልካም ምኞታችሁ አይለየን ስትል መልእክቷን አስተላልፋለች። አርቲስት ሙሉጌታ ጀዋሬ የዩኒቨርሲቲ ሌክቸር እና ደራሲ እንዲሁም ተዋናይ ሲሆን ከሰራቸው ፊልሞች መካከል ማስተዋል በሚለው ፊልም የተነሳ ለመደብደብ ሙከራ ተደርጎበታል። አርቲስት ገነት ከባለቤቷ ሙሉጌታ ጋር ከተፋቱ በኋላ ልጆቿን ራሷ ያሳደገቻቸው ሲሆን በእነዚህ 14 ዓመታት እጅግ ከባድ የሚባሉ ጊዜያትን አሳልፋለች። በተለይ ከዛሬ 9 ዓመት በፊት እጅግ አስከፊ በሚባል መልኩ በህመም ስትሰቃይ ነበር። የህመሟ ምክንያትም እንደተለመደው ወደ ሥራ ገበታዋ በመሄድ ላይ ያለች ከደረጃ ላይ ትወድቃለች። በወቅቱም ወደ ሆስፒታል በመሄድ ኤምአርአይ ትነሳለች። ውጤቱም የመቀመጫዋ የኋላ ጭራ ታጥፏል ተብላ የነበረ ቢሆንም ነገር ግን ከነበረባት የህይወት ጫና ወደ ስራዋ ተመልሳ ነበር። ከዛም ከ9 ወር በኋላ ህመሙ ተባብሶ አንጀቷን ሁሉ በመንካቱ ለብዙ ጊዜ አልጋ ላይ ማሳለፏን ተናግራለች። በዚህም ምክንያት ልጆቿን እሷም ብዙ ተሰቃይተው በወቅቱም በሰይፉ ፋንታውን አማካኝነት ገንዘብ ተሰብስቦላት ለመታከም በቅታለች። በአሁኑ ሰዓትም የራሷ ፕሮዳክሽን ያላት ሲሆን በተጨማሪም ከልጆቿ ጋር የዩቲዩብ አካውንት አላት። እኛም በዳጉ አዲስ ስም እንዲሁም በዳጉ አዲስ ቤተሰብ ስም መልካም ምኞታችንን እየተመኘን ለአድናቂዎቿ አብረው መሆናቸውን ሲመኙ ለነበሩ ሁሉ እንኳን ደስ ያላችሁ ለማለት እንወዳለን። መልካም ጋብቻ ይሁንላችሁ። መልካም የትዳር ዘመን። ዳጉ አዲስ፣ ታማኝ የመረጃ ምንጭ።